ሰማይ ዝም ብለህ አደፋሽ አንድ ነገር ልንገርህ። ሁሉም ላይ አይሚም ላይ የሆነ ነገር ቢደርስ ማለት ነው እኔ እጅን ዝቅ አድርገህ አውራ ለማታውላ እችላለሁ። ይኸውልህ እኔ ወይ አንተ እዚህ ከተማ ላይ የምንኖረው እጅን ዝቅ አድርገህ አውራ። የኔ ትሆናለች አንተ እመንም አትመንም የኔ ትሆናለች ብያለሁ። ሃይሚ እምቢ የምትል ነገር ከሆነ በጣም በፍቅር እሄድላታለሁ ጥግ ድረስ። አሁንም ሃይማኖት እስከ መቀየር ደርሼላታለሁ። በፍቅር በጣም እሄድላታለሁ። እምቢ የምትል ነገር ከሆነ የ130 ኪሎ ሜትር መንገድ ነው። በእግሬ ሁላ ሄዳለሁ፣ ችግር የለውም። ተሽከርካሪ ባጣ ሄጄ አፍኛ አምጥቻት ቡታጅራ የግሌ ያረጋታለሁ። ብሩክን ደግሞ የማያፍ ነገር ከሆነ ሽባ አድርጌ አስቀምጠዋለሁ። ለእናቱ ጎረቤትን አይደል ለእናቱ ንገራት። ለእናቱ እንዲኖርላት የምፈልግ ነገር ከሆነ ንገረው ለብሩክ። ገባህ? ይኸውልህ ብራዘር እኔ አፍቅሬ ላቅ እችላለሁ፣ ግን የሰውን ፍቅረኛ አፍቅሬ የሰው አትበል። እሷ መች ሽማግሌ ላከ? መች ቤቱ ላይ አኖራት? ልጅ ወልደዋል ሃይሚና ብሩክ ልኳል። አረ ልኳል ሽማግሌ። እኔ አላቅም። የቡታጅራ ልጅ አንተ ማወቅ አለብህ። የቡታጅራ ልጅ አይደለም ግዴታ አንተ ማወቅ አለብህ። ሽማግሌ ስለሷ በደንብ ስለማቅ ነው። አገቡ ተጋቡ ምናምን የሚባለው ሽማግሌ ልኮ ሀገር ሲያቀው ስታረግ ስትወልድ ምናምን ነው። ገብቷል? ሰላም ሰላም፣ እንዴት ናችሁ የጨረቃ ፋሚሊዎች? እኔ የምወዳችሁ እናንተ የምትጠሉኝ አሁን ላይ ትሰድቡኛላችሁ። ስድባችሁ ራሱ ያው ይናፍቃል። ናፈቀኝ ስድባችሁ። እናንተ ናፈቃችሁኝ ልበላችሁ? እኔ እንደማናፍቃችሁ አውቃለሁኝ። ያው በእኔ ላይ የደረሰው ነገር ማንም ሰው ሊረዳኝ ስለማይችል ነው። እና እናንተ እንዴት ናችሁ? ደህና ነኝ። ዛሬ በአንድ ነገር ነው የመጣሁት። ያው የኔና ሃይሚን ነገር በደንብ ታውቃላችሁ። የሆነ ጓደኛዬን ልኬው ነበረ ሃይሚ ጋር። በቃ በእናትሽ እኔ መፍትሄ ስጪኝ፣ በቃ አልቻልኩኝም ብዬ ለጓደኛዬ ልኬው ነበረ። የመጨረሻውን ነገር እንድትነግረኝ ማለት ነው። በቃ የመጨረሻውን ነገር ትንገረኝ ይችላል። እስከመቼ እንደዚህ ይሆንኩ ኖራለሁ ብዬ ልኬው ነበረ። ሃይማኖታችንም አይገናኝም። የኔና የነሱ ሃይማኖታችንም አይገናኝም። እንዴት ነው እኔ ሊያስበኝ የቻለው ምናምን ብላለች አሉኝ። እኔ ሃይማኖት አይገድበኝም። እኔ ሃይማኖት ቀይራለሁ። ይሄው ማህተብ አዘጋጅቻለሁ። የክርስትና ሰዎችን ትልልቅ ሰዎችን አምጥታ እኔን የሷ ማረክ ትችላለች። እኔ ወደሷ ማዞር ትችላለች። ሃይማኖቴን እቀይርላታለሁ ለሃይሚ። በጣም ለኔ ትንሽ ነገር ነው ሃይማኖት፣ በጣም ትልቅ ነገር ነው። በእርግጥ እኔ ለሃይሚ ግን ከማረግላት ነገር አንፃር ትንሽ ነው። ህይወቴንም ሰጣታለሁ እንኳን ሃይማኖቴን መቀየር ማለት ነው። እና ብርሃን የሚባል ልጅ አለ የሆነ የብሩክ ጓደኛ። ትላንትና በጣም ሲፎክር ነበር። አንዳንድ ነገሮችን ላስረዳው በእርጋታ ሲሄድ እሱ እየፎከረ ነበረ። በጣም እንደዚህ አይደረግም ብዬው በጣም እንጭቄበት ምናምን ነው ዞር ያልኩት። ደውዬለታለሁ። ዛሬ እዚህ ቦታ ላይ ነበረ ትናንትና እሱ የቀጠረኝ የተገናኘ ነው። አሁንም ይመጣል። ደውዬለታለሁ። እስኪ አንዳንድ ነገሮችን አወራዋለሁ። እኔ ለሷ ሃይማኖትም እንደምቀይርላት በቃ ያ ነገር ላስረዳው እፈልጋለሁ። ለሱ ከልቤ እንደምወዳት ብዙ ነገሮችን አሳየዋለሁ። ከዚህ በኋላ ማሳየዋለሁ። ግን ይሄ በጣም ትንሽ እንደሆነ ሌላው ቢቀር ትንሽ ራርቶልኝ ለብሩክ እንዲያወራልኝ፣ ለብሩክ ሳይሆን ለሃይሚ። ብሩክ ሲጀመር አይወዳትም። እኔ ከልቡ የሚወዳት አይነት ነገር ቢሆን ከዚህ ፊትም ብቻዋን ትቻት እየኖርኩ ነው። እኔ ብቻዬ ችግር አልነበረውም። ግን እኔ ለሷ ብዙ ነገር አደርግላታለሁ። በጣም ይሄ ለኔ ትንሽ ነገር ነው። ብርሃንም እየመጣ ነው። አወራዋለሁ አንዳንድ ነገራቶች። አዎ ፈጣሪም ፍቅር ፈልጌ አይደለም እንደዚህ እኔ እሷን ማፈቅራት። ያው ፍቅር ደግሞ ጸጋ ነው፣ የሚጠላ ነገር አይደለም። እኔ ያልጠላኋት መጥፎ ነገር አላደረኩኝ። በቃ አፈቅራታለሁ። አዎ አፈቅራታለሁ፣ እወዳታለሁ። ፈልጌው ምናምን አይደለም እዚህ ነገር ውስጥ ላይ የገባሁት። የከተማዬ ልጅ ነች፣ አብረን ነው የተማርነው። በቃ ብዙ ነገር አለ ስለኔና ስለሷ ባክግራውንድ። እሱን ያው ሌላም ጊዜ አሳውቃችኋለሁ እና እንጠብቀው፣ አስረዳዋለሁ። የሚገባው ነገር ከሆነ እንደ ወንድ ልጅ የሚረዳኝ ነገር ከሆነ አስረዳዋለሁ። እኔ ከሱ ጋር አሁን ጸብ ውስጥ ምናምን ለመግባት አልፈልግም፣ ከብርሃን ጋር ማለት ነው። ምክንያቱም በሃርድ በጣም ብዙ ተጉዣለሁ፣ ታውቃላችሁ እናንተም። ብርሃንን አወራዋለሁ። የሚያስተካክል ነገር ከሆነ ያስተካክላል፣ ካልሆነ እንግዲህ እናያለን። ሌላ እርምጃዎችን እጠቀማለሁ ማለት ነው። እና አብራችሁን ቆዩ። ደግሞ እኔን ለመጥላት ምናምን መጥፎ ኮሜንት ለመጻፍ እንደዚህ አትቸኩሉ። እናንተ ላይ ስላልደረሰ እንደዚህ ታወራላችሁ። በጣም ብዙ አይምሮ የሚነካ ነገር ትጽፋላችሁ። ይሄ ተገቢ አይደለም፣ አይጠበቅም። ነገም እናንተ ላይ የሆነ ነገር ሊደርስ ይችላል። ስለዚህ እንጠብቀው በቃ።
ብርሃን እንዴት ነው? ሰላም ነው አለ ካሜራ ላይ ነኝ። ችግር የለውም። ዛሬ ያው አንዳንድ ነገር ላወራህ ብዬ እኔ መጣሁ። ትናንትና ያው አስከፍቼ ያለው ይመስለኛል። ትንሽ በስሶም ቢሆን አስከፍቼ ከሆነ በጣም ይቅርታ አድርግልኝ። በጣም እንጂ አስከፈኝ ለቀኛ እንዴ ኮስጀመር አዎ በቃ ማለት አልቻልኩኝም ነው። ከዛ በላይ መጥፎ ነገር ልናገር ስላልፈለኩ ነው እንጂ ትቼኩት በክፋት አይደለም። በክፋት አይደለም እኮ የምዘባርቀውን ነገር ከዛ በላይ መስማት ግዴታ የለብኝም። አሁን ስለ ሃርድ አይደለም እኔ ላወራህ የጠራሁት። እኔም በሃርድ እያወራሁ አይደለም። በሃርድ የትም አያስኬድም። ሃርድ በጣም ጥግ ተጉዤ ከዚህ በፊት ስላየሁት የትም እንደማያስኬደኝ ስላወቅኩ ነው። እሺ ደግሞ ምንድነው ያስቀው? ይህ መስቀል ነው፣ የኦርቶዶክስ መስቀል ነው። እንደምታውቀው ያው ሃይሚ ኦርቶዶክስ ነች፣ እኔ ደግሞ ሙስሊም ነኝ። ሃይሚን ለማውራት በሰው ልኬ ነበረ፣ ሞክሬ ነበረ። ሃይማኖታችንም አይፈቅድም እኔ እና እሱ ስትል ያው ሃይማኖት ልቀይርላት ነው። እኔ ሙስሊም ነኝ እንደምታውቀው እና ሃይማኖቴን ልቀይርላት ነው ለሃይሚ። አንተ ግን አስበህበት ነው? አዎ አስቤበት ነው። አንተ አልተረዳኸኝም። ለሴት ልጅ ብለህ እምነትህን መቀየር ምናምን አንተ ሌላ ሰውና ሃይሚን በኩል አይን ባታይ ደስ ይለኛል። እኔ እኮ በራሴ ደረሰብኝ ያልከኝ ነገር እያሳዘንከኝ ስለሆነ ወንድ ልጅም ስለሆንኩ ነው እኮ እኔ ለዛ ነው ጭራሽ መስቀል ይዘህ መተህ እምነት እስከ መቀየር ምናምን። ለዛ ነው እንድትረዳኝ ብዬ ነው። በጣም ብዙ ነገራቶች ከዛ ፊት አሳልፌያለሁ፣ ተጎድቻለሁ። ያው እንደ ብራዘሪ እንድትሆንልኝ እፈልጋለሁ። ተረተኝ አንዳንድ መፍትሄዎችን እንድትነግረኝ። ምንድነው እኔ የምፈልግልህ? በቃ እሷ እኔ የማድርግበት ትናንት እኮ ነገርኩህ አይደል እንዴ? የማይሆን ነገር እኮ ነው እያወራኝ ያለው። ገባኝ። በቃ ምን እኔ ፈልጌ እኮ አይደለም። አንተ አፍቅር አታውቅም እኮ አንተ። አውቃለሁ ግን የሰውን ፍቅረኛ አፍቅሬ አላውቅም። የሰው አይደለችም እሷ፣ የሰው አይደለችም። የሰው ነች እንጂ የቡሩክ ነች እኮ። ትናንት እኮ ሙሉ ነገርኩህ አይደል እንዴ? አንተ አይገባም። ገባኝ። አረ የሰው አይደለችም። የሚያስተካከልክ ብትናገር ደስ ይለኛል። እሺ ዛሬ ምን እንዳደረግልን ይፈልጋል? ይኸውልህ ብራዘር፣ እኔ አፍቅሬ ላቅ እችላለሁ፣ ግን የሰውን ፍቅረኛ አፍቅሬ አላውቅም። የሰው አትበል፣ የሰው አትበል። እሷ መች ሽማግሌ ላከ? መች ቤቱ ላይ አኖራት? ልጅ ወልደዋል። ሃይሚና ብሩክ ልኳል። አረ ልኳል ሽማግሌ። እኔ አላውቅም። የቡታጅራ ልጅ አንተ ማወቅ አለብህ። የቡታጅራ ልጅ አይደለም ግዴታ አንተ ማወቅ አለብህ። ሽማግሌ ስለሷ በደንብ ስለማቅ ነው። አገቡ ተጋቡ ምናምን የሚባለው ሽማግሌ ልኮ ሀገር ሲያቀው ስታረግ ስትወልድ ምናምን ነው። ገብቷል። እኔ ግን አንተ ጤና እያሳሰበኝ ነው። እኔ ጤነኛ ነኝ፣ 100% ጤነኛ ነኝ። እንዳውም በጣም ታግሼ እያናገርኩ ነው ማለት እንዲህ ዝቅ ብዬ እያናገርኩ ነው። ለአንተ ዝቅ ባትልስ ምን እያስፈራራኝ ነው? ኖ እያስፈራራሁ አይደለም። እና ታዲያ እያስፈራራሁ አይደለም። በዛ ሙድ እንሂድ ካለን ደግሞ እኔ ምንም በፈለከው ሙድ እንሂድ። ይኸውልህ እኔ አንድ እርምጃ ወደ ብሩክና የሚጋ ጠጋለው ቀር ይኸውልህ እኔ እስካሁንም እየሰማሁ አሁን እናንተ የምር ወዳት ከሆነ እኔ አትውደዳት ልልህ አልችልም፣ ግን ደግሞ እኔ ትሆናለች ምናምን የቅዠት ወሬ ብታቆም ይችላል። ትሆናለች። እኔ እናንተ እንዲህ መጣላት ምናምን የለብንም። እንደዛ ብዬ ነው ማስበው እንጂ ሌላ በጣም ቀላል ነው። እኔ እናንተ በጣም ቀላል ነው። ባነጣላ ይሻላል። እኔ እያስፈራራኝ ነው። እያስፈራራሁ አይደለም ብራዘሪ። እና የምታወራውን ነገር አስተካክል። ለሷ ስል ይሄን ያህል መራመድ እችላለሁ፣ እሱን እንድታቅልኝ ነው በቃ። ያንተ ይሄን ያህል መራመድ ምንም የማይሰራልህ እያልኩ እያልከኝ ነበር። ይሄው እኔ ሃይማኖት ቀይርላታለሁ እያልኩ ነው። ገብቷል። ከዚህም በላይ ሄድላታለሁ እንድታቅ ፈልጌ ነው። ይሄንን ገብቷል። እሺ ሌላ እንዳቅም ፈልገው ነገር የለም። ዛሬ መስቀል ይዘህ መጣ፣ ነገ ደግሞ እኔ ካንተ ጋር ሃርድ ውስጥ መግባት እኮ ፕሮግራሜ አይደለም። ብርሃን እረፍ። የስሜታዊነትን ተው። ለብረምቶ ትላንትና እኔ ያ ሁሉ ናስትረኝ መጥቼ ያ ሁሉ አክብሬ በስነ ስርዓት እያናገርኩ ነበረ። ሌላ ነገር አልመጣም፣ አክብሬ ነው የመጣሁት። ገብቶኛል። ሌላ ነገር ውስጥ ምን ገባ ሰው ብንሆን ትላንትና እኔ አልለቀም ነበረ። ገብቷል። እኔ ነበርኩ እኮ ትላንት መጣላት የነበረብኝ ነው አይደለም። ደንፍተህ ምናምን እኮ ነው እኮ እዛ ቦታ ብጣላ ይሻል ነበረ፣ ብሰነዝርብህ ይሻል ነበር። የዛኔ መጣላትም ቢኖርብኝ እኔ ነኝ። እኔ እኮ ታግሼ ነው እኮ ዝም ብዬ ነው። ዛሬ የማፈቅር ሰው ነኝ አይደለ እንዴ? እሺ ምንድነው የሚያፈቅር ሰው የትኛውን ነገር ያደርጋል? የማይሆን ነገር ነው። ይሄንን ነገር አቆም እኮ እያልኩ ነው። ሄዱ የማይሆን ነገር ነው። አላቆምም። እንዴት ነው የማታቆመው? አላቆምም። የኔ ስለምትሆን እሷ የኔ ነች ሃይሚ። እኮ ሌላ የምታቆምበት መንገድ መፈለግ አላቃተኝም። ገብቶሃል? የፈለጋችሁት ነገር ትልቅ ልጅ አውርተን የፈለከውን መንገድ መሄድ ትችላለህ። ባይዘው ስለኔ ብዙ ነገር ላታውቅ ትችላለህ። የሰፈሮችን ልጆች ጠይቀህ መድረስ ትችላለህ። ምን አገባኝ ስላንተ? በጣም መጥፎ የምባል ልጅ ነኝ። እሺ እኔ ሲመጣብኝ መጥፎ የምባል ልጅ ነኝ። በሃይሚ ደግሞ ከተመጣብኝ የትኛውንም እርምጃ እሄዳለሁ። ገብቶሃል? ከኔ አይብስም። እርግጠኛ ነህ? ደስ ይላል። እንደዛ ከሆነ አንተም የሷ ጠባቂ ነህ ማለት ነው። የሁለቱም ጠባቂ ነኝ። አይ እሱን ቶ
ትናንት እኮ ነው የሰማኝ ይመስለኛል። እሱን ተወው እና እኔ አሁን ልናገር የምፈልገው ነገር በእርግጥ እኔ ይሄንን ነገር ልናገር አልፈለኩኝም ነበረ። አንድ ነገር ልታውቅልኝ እፈልጋለሁ። ሃይሚ የኔ ትሆናለች ብዬሃለሁ አይደለ? የኔ ትሆናለች። አንተ እመንም አትመንም የኔ ትሆናለች ብዬሃለሁ። ሃይሚ እምቢ የምትል ነገር ከሆነ በጣም በፍቅር እሄድላታለሁ ጥግ ድረስ። አሁንም ሃይማኖት እስከ መቀየር ደርሼላታለሁ። በፍቅር በጣም እሄድላታለሁ። እምቢ የምትል ነገር ከሆነ 130 ኪሎ ሜትር መንገድ ነው፣ በእግሬ ሁላ እሄዳለሁ። ችግር የለውም። ተሽከርካሪ ባጣ ሄጄ አፍኛ አምጥቻት ቡታጅራ የግሌ ያረጋታለሁ። ብሩክን ደግሞ የማያፍ ነገር ከሆነ ሽባ አድርጌ አስቀምጠዋለሁ። ለእናቱ ጎረቤትን አይደል ለእናቱ ንገራት። ለእናቱ እንዲኖርላት የምፈልግ ነገር ከሆነ ንገረው ለብሩክ። ገባህ? እየሰማኸኝ ዝም ብለህ አደፋሽ። አንድ ነገር ልንገርህ፣ ብሩክም ላይ ሃይሚም ላይ የሆነ ነገር ቢደርስ ማለት ነው እጅን ዝቅ አድርገህ አውራ። ልመታውላ እችላለሁ። ይኸውልህ እኔ ወይ አንተ እዚህ ከተማ ላይ የምንኖረው እጅን ዝቅ አድርገህ አውራ። እረፍ። ና አውራኝ፣ ና ወንድ ነህ። የሰውን ልክ ማወቅ አለብሽ።